ሰላም ጤና ይስጥልን ውድ የቢሎ ኦፊሻል የዩቲዩብ ቻናል ተከታታዮች፣ ዛሬ ልክ እንደተለመደው የውጭ ሀገር ገንዘቦችን በሀገራችን ስንት ብር እንደሆነ እውነተኛ እናካፍላችኋለን። ወገን ሰብስክራይብ እያረጋችሁ እንጂ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ትብብራችሁን አሳዩኝ እንጂ ቀዝቅዟል። ምን ነው? በመቀጠልም በብላክ ማርኬትም ሆነ በሀገራችን ባንኮች የዶላር፣ የፓውንድ፣ የዩሮ፣ የስዊስ ፍራንክ፣ የተባበሩት አረብ ኤሚሬት፣ የዱባይ እና የሳውዲ አረቢያ ሪያልን ከቻይና ዩዋን ጋር እናቀርብላችኋለን። በመጀመሪያ የአሜሪካን ዶላር በብላክ ማርኬት በ179 ብር ከ00 ሳንቲ እየተገዛ በ182 ብር ከ22 ሳንቲ እየተሸጠ ነው። በኢትዮጵያ ንግድ ባንክ በ151 ብር ከ60 ሳንቲ እየተገዛ በ154 ብር ከ64 ሳንቲ እየተሸጠ ይገኛል። በዳሽን ባንክ በ151 ብር ከ67 ሳንቲ እየተገዛ በ154 ብር ከ71 ሳንቲ እየተሸጠ ይገኛል። በአዋሽ ባንክ በ151 ብር ከ87 ሳንቲ እየተገዛ በ154 ብር ከ91 ሳንቲ እየተሸጠ ይገኛል። የእንግሊዝ ፓውንድ በብላክ ማርኬት በ230 ብር ከ48 ሳንቲ እየተገዛ በ234 ብር ከ86 ሳንቲ እየተሸጠ ይገኛል። በኢትዮጵያ ንግድ ባንክ በ198 ብር ከ38 ሳንቲ እየተገዛ በ202 ብር ከ35 ሳንቲ እየተሸጠ ይገኛል። በዳሽን ባንክ በ204 ብር ከ76 ሳንቲ እየተገዛ በ208 ብር ከ86 ሳንቲ እየተሸጠ ይገኛል። የእንግሊዝ ፓውንድ በአዋሽ ባንክ በ205 ብር ከ89 ሳንቲ እየተገዛ በ210 ብር ከ01 ሳንቲ እየተሸጠ ይገኛል። የብላክ ማርኬት የአውሮፓ ዩሮ በ202 ብር ከ18 ሳንቲ እየተገዛ በ206 ብር ከ02 ሳንቲ እየተሸጠ ይገኛል። በኢትዮጵያ ንግድ ባንክ በ176 ብር ከ50 ሳንቲ እየተገዛ በ180 ብር ከ03 ሳንቲ እየተሸጠ ይገኛል። በዳሽን ባንክ በ180 ብር ከ19 ሳንቲ እየተገዛ በ183 ብር ከ79 ሳንቲ እየተሸጠ ይገኛል። በአዋሽ ባንክ በ179 ብር ከ97 ሳንቲ እየተገዛ በ183 ብር ከ87 ሳንቲ እየተሸጠ ይገኛል። በመቀጠልም የስዊስ ፍራንክ በብላክ ማርኬት በ217 ብር ከ86 ሳንቲ እየተገዛ በ222 ብር ከ00 ሳንቲ እየተሸጠ ይገኛል። በኢትዮጵያ ንግድ ባንክ በ184 ብር ከ98 ሳንቲ እየተገዛ በ188 ብር ከ68 ሳንቲ እየተሸጠ ይገኛል። በዳሽን ባንክ በ172 ብር ከ67 ሳንቲ እየተገዛ በ176 ብር ከ13 ሳንቲ እየተሸጠ ይገኛል። በአዋሽ ባንክ በ182 ብር ከ52 ሳንቲ እየተገዛ በ186 ብር ከ17 ሳንቲ እየተሸጠ ይገኛል። የተባበሩት አረብ ኤሚሬት የዱባይ በብላክ ማርኬት በ47 ብር ከ79 ሳንቲ እየተገዛ በ48 ብር ከ70 ሳንቲ እየተሸጠ ይገኛል። በኢትዮጵያ ንግድ ባንክ በ41 ብር ከ28 ሳንቲ እየተገዛ በ41 ብር ከ10 ሳንቲ እየተሸጠ ይገኛል። በዳሽን ባንክ በ41 ብር ከ38 ሳንቲ እየተገዛ በ42 ብር ከ21 ሳንቲ እየተሸጠ ይገኛል። በአዋሽ ባንክ በ43 ብር ከ96 ሳንቲ እየተገዛ በ44 ብር ከ84 ሳንቲ እየተሸጠ ይገኛል። የሳውዲ አረቢያ ሪያል በብላክ ማርኬት በ47 ብር ከ28 ሳንቲ እየተገዛ በ48 ብር ከ15 ሳንቲ እየተሸጠ ይገኛል። በኢትዮጵያ ንግድ ባንክ በ40 ብር ከ40 ሳንቲ እየተገዛ በ41 ብር ከ21 ሳንቲ እየተሸጠ ይገኛል። በአዋሽ ባንክ በ43 ብር ከ02 ሳንቲ እየተገዛ በ43 ብር ከ88 ሳንቲ እየተሸጠ ይገኛል። የቻይና ዩዋን በ24 ብር ከ98 ሳንቲ እየተገዛ በ25 ብር ከ46 ሳንቲ እየተሸጠ ይገኛል። በብላክ ማርኬት በኢትዮጵያ ንግድ ባንክ በ21 ብር ከ04 ሳንቲ እየተገዛ በ21 ብር ከ46 ሳንቲ እየተሸጠ ይገኛል። በአዋሽ ባንክ በ23 ብር ከ09 ሳንቲ እየተገዛ በ23 ብር ከ55 ሳንቲ እየተሸጠ ይገኛል። የዛሬ የጥር
4 የዜና አውታራችን ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብነታችሁን አሳዩኝ።